ወይኔ ሳም እዛ ጋ ነው። ማን ነው ደግሞ ሳም? ንግስቷ የምትበላበት ቀን ደርሷል። የሰፈሩ ጉልበተኛ ነው። ኧረ ቻዛ ነገር ነች። እና ይሁና ምን አባቱ እንዳያመጣ ነው። ምንድነው? አሳልፉን እንጂ ስትኩሳተሪ ደግሞ ስታምሪ የኔ ንግስት። ትሰማኛለህ? ሴት ልጅ አጠባበስ እንኳን አትችልበት። መጀመሪያ ወንድ ሁን እሺ። እና ወንድ ነኝ እኮ። ያንጠለጠለ ሁላ ወንድ ነው እንዴ? አሳልፈኝ ወደዛ። ነይ ነይ። አቤት። ማንም ሴት በቆምኩበት ጥላኝ ሄዳ አታውቅም። እሺ እኔ መጀመሪያ ሆናለሁ። አቺ ነይ። አቤት። የጓደኛሽን ስልክ ስጪ። እሺ ስልክ ቁጥሯን ነው ያልኩሽ እባክሽ። 0914 መሄድ ትችያለሽ። ሄሎ እንዴት ነሽ? ማን ልበል? አላወኩም። ኧረ ተይ ሳም ነኝ። ሳም እንዴ? ስልኬ ማናባ ሰጥቶኝ የደወልከው? ወይኔ በእናትሽ እኔ ነኝ የሰጠሁት። በእናትሽ አውሪው። ምን? ጓደኛዬን ደግሞ ምን አድርጊ ነው የምትላት? ለስሙ የሰፈሩ አራዳነት ትባላለህ አንተ ጅል። እየተሳደብሽ እኮ ነው። መስመር ያለፍሽ አልመሰልሽም? ልድገምልህ? ሞኝ ድንጋይ ራስ ነህ። እሺ እስኪ ልብ ካለሽ ፊት ለፊቴ ነይና አዋል። ጠብቀኝ፣ ሰፈር ድረስ መጣልሃለሁ። እሺ ይሄው መጣው። ናምታኛ ሴት አይደለሽ እንዴ? አይገባሽም? ለምን ዳራዳ ልጅ አትረጂኝ? ኧረ እባክህ፣ እንዲያውም ከዚህ በኋላ ካወራሁህ ፋራ ብለህ ጥራኝ። እሺ ደግሞ እንደሌሎቹ ሴቶች ትፈራኛለች ብለህ እንዳታስብ። እሺ እኔ ማኪ ነኝ፣ ያውም ያባቴ ልጅ። ገዳይነሽ በፍቅር ገዳይነሽ። ቆይ ማፍቀር ኃጢአት ነው እንዴ? ንገሩኛ። ቆይ ምን ሆኖ ነው? ይኸውልሽ ማኩ የሳሚት ነኝ። ይሄ ሳሚ ይባል ልጅ ምን ይሻለኛል? እባክሽን ትንሽ ደቂቃ ብቻ አዳምጪኝ። እሺ ምንድን ነው? እባክሽ አንድ ያለኝ ወንድሜ ነው። በዚህ ከቀጠለ ይሞትብኛል። ትንሽ ጊዜ ብቻ አብረሽኝ። ወንድሜ የለሽም? እሺ ሄሎ ሳም። ሄሎ እንዴት ነህ? ደህና ነኝ። ከተመቸህ ላገኘህ ነበረ። ይመችሃል? ኧረ ይመቸኛል። በቃ ከ30 ደቂቃ በኋላ ሰፈር ያለው ካፌ እጠብቅሃለሁ። ቆይ እንዴት ልደውል ቻለች? ቆይ ካልፈለግሽ ለምን ታገኛለሽ? በእናትሽ እህቱ ናታ። በጣም ነው የምታሳዝነው። እንደሱ ስራማ ቢሆን ይሄ አይገባውም ነበር። መጀመሪያ ቀን ልታናግረኝ ስትሞክር በጣም አናደኸኝ ነበር፣ ግን አሁን እኔም እያሰብኩ መጣሁ። ግን እኔ እናንተ አብረን መሆን የምንችለው እነዚህ አላስፈላጊ ባሮችን መተው ስትችል ብቻ ነው።